የሚቀጥለው ዓለም የሚቀጥለው ጊዜ የማን ነው ከተባለ ለተዘጋጁለት ነው። ሬትሮስፔክቲቭ ያለፍንባቸው ጎዳናዎች፣ ውጣ ውረዶች፣ ቁስሎች፣ ከባባድ ፈተናዎች ይከማቹና ዛሬ ስለ ራሳችን ያለንን እይታ ያቀጭጩታል። Gentlemen, welcome to our today's lesson. Kabajamoo maatii Oromoo English. Baga nagaan gara barnoota guyyaa har'aatti dhuftan. Akkuma baratame guyyaa har'aas barnoota enerjii guddaa of keessaa qabu hojii keenya gammachuutiin hojjechuutiin jireenya gammachuu akkamittiin qabaachuu akka dandeenyu akkasumas jiraachuu akka dandeenyu isiniif qabannee dhufneerra. ዛሬ የምናደርገው ዝግጅት ለሚቀጥለው ስኬታችን መሰረት ነው እና መነሻ ነው። እንዲያውም መስፈንጠሪያ ነው። አንድ የአሜሪካን የነጻነት ታጋይ የነበረ ማልኮም ኤክስ የሚባል ሰው አንድ ነገር ተናገረ አንድ ጊዜ። The future belongs to those who prepare for it. The future belongs to those who prepare for it. የሚቀጥለው ዓለም የሚቀጥለው ጊዜ የማን ነው ከተባለ ለተዘጋጁለት ነው። ብዙ ጊዜ አዲስ ዓመት ከመምጣቱ በፊት የማደርገውን ሲምፕል የሆነን የህይወቴን ልምድ ነው ማካፍላችሁ። ሁል ጊዜ ዓመት ከመጀመሩ በፊት ሐምሌ፣ ነሐሴ፣ ጁላይን፣ ኦገስት የማደርጋቸውን ነገሮች ነው ማስተምራችሁ። 5 ነገሮች ነው ማደርገው እንደ 5 ጣት። ነምበር 1 የመጀመሪያው ፐርሲቭ ወይም ደግሞ ፐርሰፕሽን የምንለው ነው፣ ማየት ነው። ማየት 3 አቅጣጫዎች አሉት። አንደኛው ሬትሮስፔክቲቭ ይባላል፣ ወደ ኋላ ማየት። አንደኛው ፐርስፔክቲቭ ይባላል፣ አሁን ማየት። ሶስተኛው ደግሞ ፕሮስፔክቲቭ ይባላል፣ ወደፊት ማየት። ነገር ግን ሬትሮስፔክቲቭሊ ዛሬ ላለንበት ህይወት ተጠያቂው ትላንት የኖርነው ህይወት ነው። ትላንት ያደረግናቸው ነገሮች ተጠረቃቅመው ዛሬ ላለንበት ህይወት ወሳኝ ኩነቶች ሆነዋል። ሰዎች ራእይ ይሉና ሬትሮስፔክቲቭ የትላንትናውን፣ ፐርስፔክቲቭ የዛሬውን ይተውና ፕሮስፔክቲቭ ያዩና ወደፊት አይተው የዛሬ 5 ዓመት ቤትና የማከራየው ቤቶች እንዲኖሩኝ ራሴን አያለው ይላሉ። አንድ ሰው ራእይ አለው ወይም ደግሞ ህልም አለው ወይም ደግሞ እይታ አለው የሚባለው ሬትሮስፔክቲቭ ፕላስ ፐርስፔክቲቭ ፕላስ ፕሮስፔክቲቭ is equal to perfect vision። ስለዚህ አንድ ሰው ሙሉ ቪዥን አለኝ የሚለው እነዚህን 3ቱን በሚያይበት ጊዜ ነው። መልካም። ሬትሮስፔክቲቭ አንድ ምሰሶ ነው። ፐርስፔክቲቭ አንድ ምሰሶ ነው። ፕሮስፔክቲቭ ደግሞ ሌላ ምሰሶ ነው። እነዚህ 3ቱ ምሰሶዎች የሚያገናኛቸው ድልድይ ያስፈልጋቸዋል። ሬትሮስፔክቲቭ የትላንትናው ምሰሶ ነው። የተወለድንበት ቦታ፣ የመጣንበት ቦታ፣ የተፈጠርንበት ቤተሰብ፣ የተገኘንበት ቤተሰብ የትላንትናው ኩነት ነው። እሱ ሬትሮስፔክቲቭ ነው። ወሳኝ ሰዎች በቪዥን ውስጥ ሁልጊዜ ኤክስኪውዝ አቮይድ የሚያደርጉ ሰዎች ናቸው። እነዚህ ኤክስኪውዝ አቮይድ የሚያደርጉ ሰዎች ትላንትና የነበረው ህይወት ዛሬ ላለሁበት ህይወት ወጥመድ ነው፣ ሰንሰለት ነው፣ ችግር ነው፣ እንቅፋት ነው፣ ጉድፍ ነው፣ ምክንያት ነው ብሎ የሚቆጥሩ ከሆነ ወደፊት ፕሮግሬስ ማድረግ አይችሉም። የትላንትናው from retrospective to perspective ዛሬ ላለን ፐርስፔክቲቭ ዛሬ ላለን እይታ ትላንት የተጓዝነው ጉዞ ነው የሚወስነው። ፐርስፔክቲቫችንን የሚወስነው ፖዚሽናችን ነው፣ ዛሬ የቆምንበት ቦታ ነው። ከላይ ከቆምን ወደ ታች ፓኖራሚክ ቪው እናያለን። ዛሬ ምን አይነት እይታ ነው ስለ ራሳችን ያለን፣ ስለ ሀገራችን ያለን፣ ስለ አካባቢያችን ያለን? ማንም ሰው ስለ ራሱ ያለውን አመለካከት እንዲኖረው ያደረገ ዛሬ የሚኖረው ኑሮ
ትላንት የመጣበት መንገዶችና ሀቢቶች፣ አስተሳሰቦችና ገጠመኞች እነሱ ተጠረቃቅመው ነው። you are not who you think you are። አንቺ ዛሬ ስለ ራስሽ ከምታስበው በላይ ነህ። አንድ ብራያን ትሬሲ የሚባል ጸሐፊ እንደዚህ ይላል፣ there is a genius yet to be discovered in you ይላል። አንተ የማታውቀው ጂኒየስ አንተ ውስጥ አለ። የሆነ ክሪኤቲቭ ፓወር አንተ ውስጥ አለ። አንድ ጊዜም አውሮፕላን ላይ ከአንድ ሆስተስ ጋር ተገናኘን። ትለፋለች። ቋንቋ ችሎታዋ ከባድ ነው። ኤክስፖዠሯ፣ አቅሟ፣ ቁመናዋ በጣም ጎበዝ። አንቺ ይህን ሁሉ ቋንቋ ይዘሽ ይህን ሁሉ ዓለም እየዞርሽ እንግሊዘኛ የማያውቅ ሀገር የማያውቅ የቡና ነጋዴ ሚሊዮነር የሆነ ዓለም ላይ እየዞርሽ ሳምፕል ይዘሽ ሄደሽ እያስተዋወቅሽ ለምንድን ነው አንቺ ቡና ኤክስፖርተር ማትሆኙ? ያቺ ልጅ ይቻላል እንዴ አለች። አንተ ስለ ራስህ ያለ አስተሳሰብ ትክክል አይደለም። ቁጭ አልን። ፋይናንስ እንዴት እንደሚገኝ፣ ቡና እንዴት እንደሚመረጥ፣ ሰፕላይ ቼኑ እንዴት እንደሚመጣ፣ ሳምፕል እንዴት ዲስትሪቢዩት እንደሚሆን ካነበብኩት ከማቀው አካፈልኳት። ስልኬ ላይ ጥቂት ወራት በፊት ቴክስት ላከችልኝ። 17ኛ ኮንቴነር ኤክስፖርት አድርጌያለሁ አለች። አሁንስ አልኳት በጣም ቢዚ ስለሆንኩ ሪዛይን አድርጌ ፉል ታይም ኤክስፖርተር ሆኛለሁ አለች። ወደዛ ዓለም ግን ለመግባት ዛሬ ስለ ራሳችን ያለው አስተሳሰብ መሰበር አለበት። you are better than you are. you are better than you know yourself. there is a hidden genius in you. አንተ የማታውቀው ታላቅ ነገር ውስጥ አለ። ያልተፈጠረች ገና ታላቅ ሴት አንቺ ውስጥ አለች። ያ ጂኒየስ፣ ያ ክቡር የሆነ ያ ትልቅ የሆነ ነገር፣ እምቅ የሆነ ጉልበት የሚወጣበት ዘመን ከፊት ለፊታችን አለ። ከዚህ ሀገር ከመውጣቴ በዜሮው ዘመን ራሴን አንድ ነገር እል ነበር። የዛሬው ማንነቴ ገና የሚመጣውን ማንነቴን ቢያገኘው ሰላምታ ይሰጠዋል እላለሁ። የዛሬ ማንነትህ ለነገ ማንነትህ ሰላምታ ይሰጠዋል። ስለዚህ always build a positive image of yourself, a positive perspective of yourself. ከዛም በኋላ ያንን ራእይ፣ ያንን ቪዥን፣ ያንን ፐርስፔክቲቭ፣ ያንን ፕሮስፔክቲቭ በምናስቀምጥበት ጊዜ ያንን ነው የምንመለከተው። ያ እንዲሆን ሁልጊዜ ምንድነው የማደርገው? አመቱ ከማለቁ በፊት በዚህ አመት ኦፕሬሲቭ የሆኑ ገጠመኞች አሉ። ራሴን እንድንቅ፣ ራሴን እንድጠላ፣ ራሴን እንድኮንን፣ ራሴን እንዳልደፍር ያደረጉኝን ገጠመኞች ኮምፕሊትሊ ከራሴ የምነጥልባቸውን ጊዜዎች ወስዳለሁ። እንደን ኔጌቲቪቲ እየተለየ በሚመጣበት ጊዜ ህይወታችን እየቀለለን እየመጣ ይሄዳል። እየቀለለን ይመጣል። ከትከሻችን ላይ ያለው ሸክም በሙሉ እየቀለለን ይመጣል። ከዛም በኋላ we start to build a new vision, a new perspective። ወደፊት ያለውን ደግሞ እናደርገዋለን። 3 ምሰሶዎች ብያቸዋለሁ። ሬትሮስፔክቲቭ ወደ ትላንት፣ ፐርስፔክቲቭ ደግሞ ዛሬ ስለ ራሳችን ያለንን እይታ መቀየር አለብን። አንዳንድ ጊዜ እችን ነገር ተናግሬ ወደሚቀጥለው ነጥብ ያልፋለሁ። ሬትሮስፔክቲቭ ያለፍንባቸው ጎዳናዎች፣ ውጣ ውረዶች፣ ቁስሎች፣ ከባባድ ፈተናዎች ይከማቹና ዛሬ ስለ ራሳችን ያለንን እይታ ያቀጭጩታል። የቀጨጨ የራሳችንን እይታ ራሳችንን እንዳናከብር፣ እንዳናደንቅ፣ እንዳንንከባከብ፣ እንዳናዘጋጅ፣ እንዳናበቃ ያደርጉንና ፍርሃት ውስጣችን ይጨምራሉ። ያ የሬትሮስፔክቲቭ ክምችት ፐርስፔክቲቫችንን ስለሚቀይረው ይሄ ፐርስፔክቲቭ እንዲቀየር፣ ስለ ራሳችን ያለው እይታ እንዲቀየር ማድረግ አለብን። አዲሱ ዓመት ከመምጣቱ በፊት ዛሬ በዚህ ኦዲየንስ ውስጥ ቁጭ ብላችሁ የምታዳምጡ፣ በሶሻል ሚዲያ፣ በሜንስትሪም ሚዲያ፣ በዲጂታል ሚዲያ የምታዳምጡ፣ በጣም የማደፋፍራችሁና የማበረታታችሁ በግላችሁ፣ በቡድን አይደለም፣ በቤተሰብ አይደለም፣ በግላችሁ ባዶ ወረቀት ስክሪፕቶ ይዛችሁ ቁጭ ብላችሁ ሬትሮስፔክቲቭ ከየት ነው የመጣሁት? ፐርስፔክቲቭ ዛሬ ስለ ራሴ ያለኝ አመለካከት ምንድን ነው? ፕሮስፔክቲቭ ወደ የት ነው እየሄድኩ ያለሁት? what is my vision? what is my mental picture of the future?
የሚቀጥለው ዘመናችሁ የተሻለ ዘመን ነው።